ሰላም ጤና ይስጥልኝ ውድና የተከበራችሁ የእርግብ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። ዛሬ ደግሞ የመሀሽ መስሪ አሰራር ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁ ይቆዩ እላለሁ። መሀሽን ለመስራት እዚህ ጋር ያዘጋጀሁት ኩሳ፣ ድንች፣ የፈረንጅ ቃሪያ ወይም ፍልፍል ሮሚ፣ ቲማቲም፣ እዚህ ጋር ስጋ አለኝ። በስጋ ነው የምሰራው። እዚህ ጋር ደግሞ ቲማቲም እና ነጭ ሽንኩርት፣ ቀይ ሽንኩርት ከትፌ የምጨምረው ማለት ነው። እዚህ ጋር ደግሞ በግዱንስ ኩዙበራና ሸበት አጥቤ በደንብ አድርጌ እንደዚህ ከትፌ ያዘጋጀዋለሁ። እዚህ ጋር ደግሞ ቅመማ ቅመም ነው ያሉኝ። ተፈጨ የቆንዶ በርበሬና ከሙንና የተቀላቀለ ቅመም ማለት ነው። ጨው አድርጌ ነው። እዚህ ጋር ደግሞ ሩዝ መስሪ አለኝ ማለት ነው። ሩዝ መስሪን በደንብ አጥቤ እዘፈዝፈዋለሁ። ሩዜን ከዘፈዘፍኩ በኋላ እዚህ ጋር ድስቴን አምጥቼ የወይራ ዘይት ጨምራለሁ። ከዛ ሽንኩርቴን ከትፌ በዚህ መልኩ ጨምራለሁ። በነገራችን ላይ መሀሽ ሽንኩርትን አለማቁላላትም ይቻላል። ሳይቁላላም ከታትፎ መስራት ይቻላል። እንደዚህም አቁላልተን ትንሽ ሞቅ አድርገንም ብንሰራው አሪፍ ነው ማለት ነው። ነጭ ሽንኩርቴን ጨምሬያለሁ። ብዙም አላቁላላውም። እንደዚህ ከሆነ በኋላ ስጋዬን ነው የምጨምረው ማለት ነው። የተፈጨ ስጋን በዚህ መልኩ ጨምሬያለሁ። የተፈጨ ስጋው ነጭ ሆኖ የምታዩት አንደኛ ካሜራዬ ነው፣ ሁለተኛ ደግሞ ከስብ ጋር አብረው ነው ቀላቅለው የሚያስፈጩት። ዘይት አልጠቀም። የተፈጨ ስጋ ሰራ ብዙም ዘይት አልጠቀም። ራሱ እንትን አለው ስብ አለው ማለት ነው። ከስብ ጋር የተቀላቀለ ነው። እዚህ ጋር ደግሞ ቅመሜን ነው የጨመርኩት። ከጨመርኩ በኋላ በደንብ አድርጌ እንደዚህ አዋህደዋለሁኝ። ከዛ ቲማቲሜን በዚህ መልኩ ፈጭቼ ጨምርበታለሁ ማለት ነው። እንደዚህ ጨምሬ ስጋዬ በሰል ካለ በኋላ ያዘጋጀሁትን ሩዝ መስሪ በዚህ መልኩ እጨምረዋለሁ። ሩዝ መስሪውን ከጨመርኩ በኋላ አሁን እሳቴን አጠፋዋለሁ ማለት ነው። ብዙም አይበስልም። እዚህ ጋር ለማቀላቀል ብቻ ነው። ይህን ይመስላል። በዚህ መልኩ እንደዚህ ሲሆን እሳቴን አጥፍቼዋለሁ ማለት ነው። እሳቱን ካጠፋው በኋላ ያዘጋጀሁትን በግዱንስና የድንብላል ቅጠሌን በዚህ መልኩ ጨምራለሁ ማለት ነው። እንደዚህ ከጨመርኩ በኋላ በደንብ አድርጌ አዋህደዋለሁኝ ወይም አቀላቅለዋለሁ ማለት ነው። እንደዚህ ካቀላቀልኩት በኋላ የሎሚ ጭማቂ ጨምሬያለሁ። ከዛ ሩዜን አዘጋጅቼ ከጨረስኩ በኋላ እዚህ ጋር የምሰራበት ድስት ላይ ትንሽዬ ወይራ ዘይት አደርጋለሁ። ድንችን በክቡ ቆርጬ በዚህ መልኩ አደርገዋለሁ ማለት ነው። ኩድራዬን ደግሞ በዚህ መልኩ እንደዚህ አድርጌ አዘጋጅቼ አጥቤ አዘጋጅቼዋለሁ ማለት ነው። ሩዜን በዚህ መልኩ እንደዚህ አድርጌ ጨምሬያለሁ ማለት ነው።
ጨምሬ እንደዚህ ጨርሻለሁኝ። ይህን ይመስላል። በዚህ መልኩ ሩዝን ጨምሬ ቆንጆ አድርጌ ካዘጋጀው በኋላ እዚህ ጋር መረቅ አለኝ፣ የስጋ መረቅ ማለት ነው። ስጋ መረቅና እዚህ ጋር ደግሞ ሰልሳ እና ማዕጅ ነው የተጠቀምኩት። በቀዩ መስራት ስንፈልግ ማለት ነው። ያኔ በነጭው ማሽ በነጭም አለ በቀይም አለ። ሰልሳ ሳንጨምር የምንሰራው አለ፣ ሰልሳ ጨምረን የምንሰራው አለ። እኔ ግን በሰልሳ ነው የምሰራው፣ በቀዩ ማለት ነው። ትንሽ መረቅ ያለውን አሽፎ ሳይሆን መረቅ ያለውን ስለምሰራ ሰልሳዬንና የስጋ መረቅ አድርጌ ትንሽ ካፈላው በኋላ በዚህ መልኩ ጨምራለሁ ማለት ነው። እንደዚህ አርጌ ከጨመርኩ በኋላ ከላይ ውሃው በጣም ስለማይዘለው ከታች ስለሆነ ከላይ በማንኪያ እንደዚህ ትንሽ ትንሽ መረቅ አደርግበታለሁ፣ ሩዙ ጋር ውስጥ እንዲገባ ማለት ነው። በዚህ መልኩ የሚበቃኝን መረቅ ያክል ጨምሬ ያለሁኝ። ከዛ መጨረሻ ላይ ገስቲር ሽፍን አድርግና ለአንድ 10 ደቂቃ እሳቴን ቅንስ አድርጌ እተወዋለሁ ማለት ነው። ከ10 ደቂቃ በኋላ ማሼ ይሄን መስሎ ደርሶልኛል። እንደዚህ ቆንጆ ሆኖ የሚያምር ሆኖ ደርሶልኛል። ዋው ይሄን ይመስላል እንግዲህ የማሼ አሰራር ይሄን ይመስላል። በዚህ መልኩ ሰርቼ ጨርሻለሁኝ። ትወዱታላችሁ፣ ሰርታችሁ ቅመሱት እላለሁኝ። እስከ መጨረሻው ድረስ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ በዘት ይበልልኝ።